ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ባላችሁበት ይብዛልኝ። ዛሬ የምንሰራው ቲማቲም ፓስታ በቲማቲም ነው። እንግዲህ ቲማቲም ሳልሳ እንሰራለን። ይሄውና ቲማቲሙንና ሽንኩርቱን አንድ ላይ በስቲም አበሰልኩት። እንደዚህ ካደረኩት በኋላ ወደ መፍጫውን እንገለብጠዋለን። ያው እስከ መፍጨታችሁ በፊት ከፈለጋችሁ ቆዳውን ማንሳት ትችላላችሁ። እኔ ቆዳውን አንስቻለሁኝ። እንደዚህ አድርገን በመፍጫው እንፈጫለን። ምንም አይነት ውሃ አንጨምርም። እስቲም ቀስ አድርገን እሳቱን ቀንሰን ነው ውሃው ራሱ የቲማቲሙ ስለሚያደርገው። እንደዚህ አድርጌ ከፈጨሁት በኋላ እያችሁት በጣም ወፍራም ነው። ከዛ በብረት ድስታችን አንድ ነጭ ሽንኩርት ማንኪያ በማንኪያ አንድ ነጭ ሽንኩርት ማለት ነው። እንደዚህ ብረት ድስት ባዶ ብረት ድስት ውስጥ እናደርግና ትንሽዬ ዘይት አድርገን እናቁላለዋለን። በደንብ ካቁላላ ነው በኋላ ልክ እንደዚህ አይነት ጎልደን ከለር ጥብስ ያለ ከለር ሲኖረው ቲማቲም ሳልሳ እንጨምራለን ማለት ነው። እናንተ እክትያቲ ማለት በርበሬ ነገር ከፈለጋችሁ መጨመር ትችላላችሁ። እኔ ለጊዜው በርበሬ አልጨምርም። እንደ የኢጣሊያን ፓስታ እንደሚሰራው ሳልሳ ማለት ነው። ከየአረብ ሀገር እንደሚበሉት ካለ በርበሬው እንደዚህ አድርጌ በቲማቲምና ሽንኩርቱን እንዳለ አቁላለዋለሁ ማለት ነው። እንዳያችሁት ያው ሁሉ ነገር አለው ማለት ነው። ግን አላቁላላንም። የኛ ሀበሻ ሳልሳ ስንሰራ ቲማቲም ሳልሳ ነገር ስንሰራ በደንብ ሽንኩርቱን ስለምናቁላላ ይሄ ምንም አያስፈልገውም። እንደዚህ አድርጋችሁ አንድ ማጊ ሾርባ ማጊ ካላችሁ የዶሮ ማጊ ካላችሁ ጨምሩበት። ከሌላችሁ ምስኦኬ እንደዚህ አድርጋችሁ በደንብ አቅራችሁ ታቁላሉታላችሁ። እና እዚህ ጋር ሮዝሜሪ ካላችሁ እርጦ ካላችሁ አላችሁ፣ ከሌላችሁ ደረቁን አንድ ጣል ታደርጉበታላችሁ። እንደዚህ አድርጋችሁ በእንትኑ ጣዕሙን እንዲወስድ ታቁላሉትና ያው እኔ ነጭ ማቂ ስላደረኩኝ ጨው አላስፈለገኝም። እናንተ ጨውን እየቀመሳችሁ ማስተካከል ትችላላችሁ። እንደዚህ አድርጌ ካቁላላሁት በኋላ እንዳያችሁት በስሏል። በቃ አሁን ማጥፋት ነው ያለብኝ። እዚህ ጋር ፓስታ ውሃ ጥጃለሁ። ፓስታ የምትፈልጉትን ያክል ነው እንግዲህ እኔ ለቤተሰብ ስለሆነ ይኸውና እንደዚህ አድርጌ እቀቅለዋለሁ። አንድ 5-7 ደቂቃ ያክል እንደዚህ አድርገን ካበሰልነው እናበስለዋለን ማለት ነው። በደንብ እንትን ሲል ራሱ በስሎ ወደ ታች ይገባል። ያው የፓስታ አይነቶች አሉ እዚህ ሀገር አሪፍ የሚባሉ ኦሪጂን እና ሀዋ የሚባል ፓስታ ነው። ይሄን እንደዚህ አድርጌ አበስለዋለሁ። ለ7 ደቂቃ ሆኖታል። አሁን አጠላዋለሁ። በመጥለያችን እንደዚህ ካደረግን በኋላ እንደዚህ ፍርስ ፍርስ ይላል። እምቢ ካላችሁ ደግሞ ትንሽዬ ዘይት አድርጋችሁ እንዳይያያዝባችሁ ማድረግ ትችላላችሁ። ከዛ ወደ ሰርቪንግ ስናደርግ አያችሁ ሳህኑ ራሱ ጥቁር ነው፣ ፓስታው ጋር ነጭ ነው፣ ሳልሳው ምናምን ከለሩ ያምራል ማለት ነው። መልካም ምግብ ይሁንላችሁ።